እሺ ውዶችዬ አግኝቶ ማጣትም አለና ትዕግስትና ሶብር ያስፈልጋል። ፈጣሪ ለራሳችን ለኛ መልካሙን ነገር ያስቀድምልናል። ለኛ መልካም ያላደለውን ነገር ደግሞ ያርቅልናል። ስለሚመጣው ነገር ሁሉ ፈጣሪን ማመስገን አለብን። ለምን ነው ድሮም እሱ ነው የሰጠን፣ አሁንም እሱ ነው የሚወስደው ማለት ነው። ስለዚህ ውዶችዬ የሆነ ነገር ፈጣሪ ሲሰጠን እናመሰግናለን፣ ሲነሳን ደግሞ ማማረር የለብንም። ተመስገን ውጭ አልহামዱሊላህ ማለት አለብን ማለት ነው ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበልኝ። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብዬላችኋለሁ። በጣም ነው የደበረኝ፣ በጣም ነው ያዘንኩት ማለት ነው። እንግዲህ እንደምታውቋቸው በስደት ላይ ብዙ አመት የሰሩ ባልና ሚስቶች ከዛውም ከስደት እንደገና ኢትዮጵያ ወርደው ራሳቸውን ኑሮ የራሳቸውን ነገር ከፍተው የሚሰሩ ጠንካራ ዩቲዩበሮች ዳውድ ዩቲዩብ እና ኡሙ ሰኪና ማሻአላ ተባረከላ በጣም ጀግኖች፣ የሰው አደራ የሰው አማና በሐቅ የሚያስረክቡ ጀግኖች ናቸው። እንግዲህ ያው ትላንትና ሱቃቸው ላይ የእሳት አደጋ ተነስቶ ብዙ ንብረታቸውን አውድሞባቸዋል ማለት ነው። እንግዲህ ፈጣሪ ባወደመው ምትክ ይተካቸው፣ እጥፍ ድርብ አድርጎ ፈጣሪ ይስጣቸው። አንድ ነገር ትሰራላችሁ፣ ትለፋላችሁ፣ መጨረሻው ደግሞ በእናንተ በራሳችሁ የሚመጣ ነገር በገንዘብ ያልፋል። የሚገርማችሁ ነገር በገንዘብ እና በራሳችሁ የሆነ ፈተና ሲመጣባችሁ ትልቅ ፈተና ይመጣባችኋል። ያን ፈተና ወይ በህይወታችሁ ወይ በምትወዱት ነገር ይመጣል። ግን በገንዘብ ሲያሸርፍላችሁ ፈጣሪ ደግሞ ተመስገን አልহামዱሊላህ ነው ማለት ያለብን። ለምንድን ነው በልጃችን በቤተሰቦቻችን በራሳችን ላይ ይመጣል በጣም ከባድ ነው ማለት ነውና ገንዘብ ያው ነገ ተሰርቶ ይተካል። ነገ እንደዛው ደክመው ለፍተው ነው ያገኙት። ነገ ደግሞ እንደዛው ሰርተን ፈጣሪ እንደውም የማያስለፋ እንጀራ በስተመጨረሻ ይስጣቸው። በጣም ነው ያዘንኩት ማለት ነው። የሰው አማና የሰው አደራ አለበት። እንደ አረብያ መጅልስ የኤሌክትሮኒክ እቃዎች ሁሉ በሙሉ ምንድነው ንፋሱ በጣም ውጭ ላይ ነው ያለውትና ንፋሱ ራሱ በጣም ጉሮሮዬን እየያዘኝ ነው ከምር ጋይስ። በጣም ብርድ ነው ዱባይ ቢስሚላህ። እና ዱባይ ያላችሁ በጣም ኃይለኛ ብርድ አለ እንደምታዩት። እና ውጭ ላይ ሆኜ ነው የምሰራው ይሄን ቪዲዮ ማለት ነው። እና ወዶችዬ በጣም ነው ሳየው በጣም ነው በውድ የተገዙ እቃዎች፣ ዞንያዎች፣ እንደዚህ ምንጣፎች ኦሪጂናል የቱርክ እቃዎች በሙሉ ነው የወደሙበት። ወላሂ ሀቂቀታን በጣም ነው ያሳዘነኝ። እንግዲህ ያው ፈጣሪ እንደነገርኳችሁ በህይወታችን በራሳችን ነገር የሚመጣው ነገር በገንዘባችን ያልፋል። አልহামዱሊላህ ማለት ነው ያለብን። አንደኛ እንግዲህ እንደምታውቁት የእሳቱ አደጋ እንደተነሳ እሱ እዛ ውስጥ ሆኖ ቢሆን በቃ ወይም ሚስቱ እዛ ውስጥ ሆና ቢሆን ማለት አለባችሁና ህንጻውን በጣም ነው እንትን ያለው ራሱ ኃይለኛ ነበረ። ሊያጠፉትም እንግዲህ ኢትዮጵያ ታውቃላችሁ እንግዲህ የእሳት አደጋ በሚነሳ ሰዓት እንደ አረብ ሀገራቶች የእሳት እንትኖች ማጥፊያ መኪናዎች ምናምን እንደዚህ ያለ አይመስለኝም እኔ። እና ያው ሰውም እንደዚህ መመልከት እንጂ እንትን አላለውም ማለት ነው። ምንም እንግዲህ የተረፈለት እቃ የለም ወንድማችን። ወላሂ በጣም ነው ያዘንኩት። በጣም ጀግና ነው፣ ይሰራል። በቃ እኔ እንጃ ምን ብዬ ልንገራችሁ። አንዳንዶች አሁን እንደምታዋቸው በቃ እሱ በጣም ዩቲዩብ እንኳን በሚሰራ ሰዓት ማለት ነው ስለራሳቸው በቃ ስለኑሯቸው የሆነ አብሮ ሚስቱ ጋር ሙሰኪና ጋር የሚሰሯቸው ቪዲዮ በቃ በአቅማቸው ደስ የሚሉ ናቸው። አስተማሪ ቪዲዮዎች በቃ ጀግንነታቸው እና 2 ሱቅ ለኡሙ ሰኪናም ከፍቶላት ነበር። ሁሉም ነው የተበላው ማለት ነው። በጣም ያሳዝናል። እንግዲህ የሰው ልጅ ሞትም አለና ተመስገን ብሎ አልহামዱሊላህ ብሎ ፈጣሪ ደግሞ ኢንሻአላህ ያ ረብ እጥፍ ድርብ አድርጎ የወጣውን እንደው በምክንያት ነውና ፈጣሪ ደግሞ ይሄን ነገር የወሰደው ያጠፋው በምክንያት ነውና ፈጣሪ ለቤተሰቡም ለልጆቹም ደስ የሚል ነገር ፈጣሪ ያስደስታቸው። የማያልቅበት ሰርፕራይዝ ያድርጋቸው። ፈጣሪ ሞልቶታል። እንደ ሰው የማይሳሳው ሰው ስትለምነው 1 ቀን 2 ቀን ተለመናችሁት ይሰለቻችኋል። 1 ቀን ለምናችሁ ቢያደርግላችሁ ሁለተኛ ብትለምኑት ይሰለቻል ያን ሰው ማለት ነው። ምን ፈልጎ ነው ይሄ ሰው እንዴ አይሰራም እንዴ ምንድነው ከኔ የሚፈልገው ይላችኋል። ፈጣሪ ግን ስትለምኑት ብትሉ ብታድሩ የበለጠ እየሰጣችሁ በጣም እየተደሰተ የበለጠ እያደረገላችሁ ነው የሚሄደው እንጂ አይሰለችም ማለት ነውና
የማያልቅበት ፈጣሪ ሞልቶታልና እጥፍ ደርብ አድርጎ ይስጠው ነው የምለው። ወንድማችንን ለፊ ነው ያው ተመስገን አልሐምዱሊላህ ብሎ በወጣ የተካው። ወንድሞቻችን እህቶቻችን ደግሞ ሰፖርት አድርጉት እየገባችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ። ዳውድ ዩቲዩብ ነው የሚለው ቻናሉ ሙሰኪና ዳውድ ዩቲዩብ ብላችሁ ሰርች ስታደርጉ ታገኙታላችሁ። እየገባችሁ ሰብስክራይብ አድርጉት ውዶችዬ። በቅንነት ኢትዮጵያዊንን መደጋገፍ የሰው ደስታ ሊያስደስተን ይገባል እንጂ የሰው ሀዘን ሊያስደስተን አይገባም። ሰይጣን ብቻ ነው በሰው ደስታ የሚደሰተውና እየገባችሁ ሰብስክራይብ አድርጉት፣ አበረታቱት። አይዞህ ዱንያ ነው፣ ነገ የተሻለ ነገር ይመጣል በሉ። አንዳንድ ኮሜንቶች ልብ የሚሰብር ኮሜንቶች የሚጽፉ አሉና ደግ ሆንክ ወይንም ደግሞ የሰው እንትን በቃ ብቻ ማውራትም አልፈልግም። የኛ ሰው ከፍ ሲል አይወድም፣ ሰው ዝቅ ሲል ግን በጣም ነው የሚደሰተው። የሚገርማችሁ ነገር አልቅሳችሁ የምትሰሩት ቪዲዮና ደስታችሁ የምትሰሩት ቪዲዮ ቫይራል የሚወጣ ያለቀሳችሁት ቪዲዮ ነው። ደስታችሁን ብዙ የሚከታተል ሰው የለም። ስለዚህ የሰዎች ሀዘን ምክንያት ሳይሆን የሰዎች ደስታ ምክንያት መሆን ያለብን እላችኋለሁ ውዶችዬ። እየገባችሁ ዳውድ ዩቲዩብን ሰብስክራይብ እያደረጋችሁ ሰፖርት አድርጉት። የሰው አማና የሰው አደራ አረቢያ መጅለስ እንደዛው ምንጣፎች የፈርኒቸር እቃዎች በጣም ያዘዙ ብዙ እህቶች አሉ በሱ እጅ ላይ ያሉ እነሱ ሁላ ወድመውበታል። የሚያሳዝነው ነገር ማለት ነው። ዋናው ደግሞ ወንድማችን ደህና መሆኑ ነው የሚፈለገው እላችኋለሁ ውዶችዬ። እንግዲህ ሁላችሁም የገባችሁ ሰፖርት አድርጉት። መልካምነት ለራስ ነው፣ ቅንነት ለራስ ነው። ብርዱን አልቻልኩትም ውዶችዬ። ዱባይ በጣም ተባርዷል። ነፋሱ ብርዱ በጣም አልተቻለም ማለት ነው ጋይስ። እና ውዶቼ በቀጣይ ባህሪ ቪዲዮ እስከምንገናኝ ድረስ ሰላማችሁ በዚህ ተርፍ ይበልኝ። ኢትዮጵያ ሀገራችንን ሰላምና አንድነቷን ይመልስልን። ወሰላሙ አለይኩም